ማብላት ማጠጣት የትምህርት ቤት መክፈል ልብስ ማልበስ ማሳከም ምናምን መሰረታዊ ፍላጎቶችን ማሟላት ፓርት ኦፍ ተርቢያ ሆኖ ግን ዋናው ይሄ ነገር ስሙ ሪዓያ ይባላል በቃ እንክብካቤ ማለት ነው ይሄ እንክብካቤ ለፈረስ ለውሻ ለድመት ይደረጋል አብሮ ለሚኖር ካለ ማለት ነው ማብላት ማጠጣት ቤት ጥበቃ ከለላ ማድረግ ከታመመ ማሳከም እንዳይበርደው ልብስ አኺሪ ማልበስ ተርቢያ ከዚህ የሚጨምሩ ነገሮች አሉ በዝርዝር ምናወራ ስለሆነ አሁን አለምጣበት በጣም ዲቴል ነገር ነው ስለዚህ ሰውን ምናበቃው እንደ እንስሳ አይደለም ሰው ልጅ ተናጋሪ እንስሳ አይደለም እኛ ጋር ሰው ልጅ ሙከረም ነው በጣም ሙአዘዝ ነው ለሪሳላ የተፈጠረ ነው ይሄን ሰው ለተፈጠረለት ሪሳላ የማብቃት አሳይመንት የወላጆች ነው በምን በግምት በስሜት በቃ ሰው ሲሰራው እንዳየው ተሰራዋል አያዋጣም እኔ እሱን እርግጠኛ ሆኜ ሞግታለሁ እንዲህ አይነት ደፋርነት አያዋጣም ቁጭ ብለን እናንብብ እንማከር ከዛ በኋላ እንሞክር ከዛ አንተ ያነሳው ነገር ጋር እንመጣለን المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير አመላ ይላል አላህ ዚነቱል ሐያት የዱንያ የዚህ ዓለም ጌጦች ናቸው አለው ገንዘብና ልጅን ማለት በተለይ የሰው ልጅ ደግሞ ናም ከገንዘብ በላይ አንዳንዴ ልጅ የሚያስፈልግ ጊዜ ይመጣብሃል ኦፍ ኮርስ ልጅ ኖሮህ ገንዘብ ከሌለ ህይወት ይከብዳል ልጅህን ማብላት ማጠጣት ማስተማር ባልበስ ማሳከም እየፈለክ ገንዘብ የለም ህይወትን ጠባብ ያደርግብሃል ገንዘብ ኖሮህ በጣም ቤት አለ ንብረት አለ መኪና አለ ሰፋፊ ሳሎኖች አሉ ልጅ የለበትም ቤቱ ባዶ ይሆናል ጭርታ ይበላዋል የሰው ልጅ ያቃል እንደሚያልቅነት ምትክ እንደሚያስፈልገው ያቃል ብቸኝነት ይገዳይ ነገር ነው የሰው ልጅ በዲፕሬሽን የሚሞተው ሰው አብዛኛው ሰው ምክንያቱ የዲፕሬሽኑ ምክንያት ብቸኝነት ነው አይተዋርነት ማጫዋች ዘመድ ማጣት ነው ዚና ናቸው ታዲያ እነዚህ ሁለት ነገሮች በተለይ ሲመጡ በጣም ያምራል ህይወት በስርዓት ማኔጅ ላደረጋቸው ሰው መቼ ሸቃው የሸቃው ጥግ መቼ ይደርስብሃል መሰለ ልጅህ የተበላሸቀ ነው አንተ ሐዩን አንተ በህይወት ይያለህ ልጅህ መሸታ ቤት ነው የሚውለው መስጂድ አይውልም በቃ እንዲ ብልግና ነው የሚሰራው ዱርዬ ነው መናጢ ነው ባለጌ ነው ምናምን ስትባል ዱንያ ላይ ገንዘብ ቢኖር ስልጣን ቢኖር ዒልም ቢኖር ስምና ዝና ክብር ቢኖር ሁሉም ትርጉም አይሰጥሁም እሱ ዲፕሬሽን ውስጥ ገልገለሃል የልጅህ መበላሸት ሁሉም ዓሊሞች በዚህ ቋንቋ ይስማማሉ እንደ ልጅ የሰው ልጅን የሚጎዳው ነገር የለም የልጁ መበላሸት ማለት